What's going on guys? This is Bridge the Gap. እንግዲህ በዩቲዩብ ተከስቻለሁ። ይሄንን የዩቲዩብ ቪዲዮ የሚሰራው ባለችኝ ሪሶርስ ነው። ስለዚህ ይሄንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ ቪዲዮን እንድትመለከቱ የአክብሮት ግብዣዬ ነው። ዛሬም እንግዲህ በመጀመሪያ ቀን ወይም በመጀመሪያ ቪዲዮዬ በትምህርታዊ ነው የመጣሁት። እንግዲህ በእንግሊዘኛ ውስጥ 12 ቴንሶች እንዳሉ ይታወቃል። ከዛ መካከል ከናንተ ጋር ቆይታ ለማድረግ ምርጫ ያደረኩት ፕሬዘንት ፐርፌክት ቴንስ ነው። ወደ ትምህርቱ እንነዳለን። እንግዲህ ይሄንን የዩቲዩብ ቻናል ሰብስክራይብ ማድረግ አይረሳ። ስቴይ ዊዝ ሚ። መልካም እንግዲህ በዛሬው ቪዲዮአችን ፕሬዘንት ፐርፌክት ነው የምንመለከተው። ፕሬዘንት ፐርፌክት ቴንስ let it be advanced. If you stay with me you'll get something important. Okay, what does it mean present perfect? Let's start from the meaning. Okay, present perfect እንግዲህ ድርጊቱ የሚጀምረው past ላይ ነው። but ያሁኑን ስለ current situation ስለ current ለማውራት ስንፈልግ ነው። ድርጊቱ ነገርየው የሚጀምረው past ላይ ሆኖ ውጤቱ እስካሁን የቀጠለና የተጀመረው ድርጊት ያሁን ላይ ተጽዕኖ የማሳደር ከቻለ present perfect ነው። So the present perfect tense is a tense and the action started in a past and the effect comes to present. All right? ስለዚህ ይሄን እንደዚህ ካዝን የራሱ የሆነ ፎርሙላ አለው። present perfect subject plus has or have plus verb 3 ወይም past participle የምንለው ማለት ነው። እንግዲህ has እና have ልዩነታቸውን ምንድነው? has ለሲንጉላር ሰብጀክት ነው። ሲንጉላር he she it ለምንለው ሰብጀክት ነው። have ደግሞ ለተቀሩት ሰብጀክቶች ነው። they we and we I ለመሳሰሉት ሰብጀክት ነው። ሶ እንዴት ነው በኤግዛምፕል ወደ ስፖክን ቀይረ እንዴት ነው ማውራት የምንችለው? ወደ ስፖክን እንዴት ነው መቀየር የምንችለው የሚለውን እንመልከት እስቲ። እንግዲህ ቅድም እንዳነሳሁት ድርጊቱ ፓስት ላይ ነው የሚጀምረው ብያችኋለሁ። ስለዚህ በፕሉራል እንጀምር። ለምሳሌ አንድ ሰው የኖረበትን ቦታ ለመግለጽና ዱሬሽን ለመግለጽ ሲፈልግ እንዴት ነው የሚለው? ለምሳሌ አዲስ አበባ ከ2010 ጀምሮ እየኖርኩ ነው ለማለት እንዴት ምን ይመስላችኋል? እዚህ ጋር አሁን ፎርሙላውን መጠቀም በቀላሉ ፎርሙላውን መጠቀም ትችላላችሁ። ፎርሙላውን ስትጠቀሙ it's very simple, alright? ስለዚህ አሁን ምንድነው አይ ብሎ ነው የሚጀምረው ሰውየው። I have ከዛ ወደ verb 3 ቨርቧ live ነች። መኖር live ነው። ስለዚህ liveን ወደ verb 3 ይቀይራል ወይም past participle ያደርጋል። lived ይሆናል። ስለዚህ I have lived ከመቼ ጀምሮ? ከ2010 ጀምሮ። መነሻውን starting pointውን የሚገልጽ ቃል እዚህ ጋር ያስፈልገናል። since, alright? since የሚለው ቃል time indication ታስፈልገናለች። ስለዚህ I've lived in Addis since 2010. alright? I've lived in Addis since 2010. ስለዚህ pronunciationንም እያስተካከላችሁ I have ሳጥር ምን ይሆናል? I've. alright? I've lived in Addis since 2010. I've lived in Addis since 2010. alright? ስለዚህ እቺ present perfect ነው። መቼ ነው መኖር የጀመረው? 2010 ነው። እስካሁን እየኖረ ነው። ስለዚህ የጀመረው ድርጊቱ የጀመረው past ነው። እስካሁን ያለው አፌክት ያሁኑ ለማውራት ሲፈልግ ነው። ሌላ ኤግዛምፕል የቤት ክራይ ከፈልክ እንደ የዚህ ኖር የቤት ክራይ ከፈልክ ብሎ ሰምዋን ጠየቀ። ፍሬንድ ሊሆን ይችላል። ሰምዋን ስለ ቤት ክራይ ከፈልክ እንደስለ አልነገርኩህም? you know I've bought a house. about house, right? about house እዚህ ጋር አሁን የሚለው እንግዲህ ፎርሙላ ውስጥ ምንድነው የገባው? ባይ ነው the past participle ቀይረን ነው about ያደረግነው። ስለዚህ about a house, about house። ስለዚህ ምን ያለ ነው? ቤት ገዝቻለሁ። መች? past ላይ። እናሳ አሁን አልከፍልም የቤት ኪራይ በራሴ ቤት ነው የሚኖረው እያለን። alright? በጣም አሪፍ። እስቲ አሁን በዘይም በዊም ተክታችሁ መስራት ትችላላችሁ። it's very simple, alright? እነሱ እዚህ ለአንድ ሰዓት ቆይተዋል ስትሉ እንደነው የምትሉት። እነሱ ለአንድ ሰዓት እዚህ ቆይተዋል። they have been here for an hour.
they've been here for an hour እዚህ ጋር pronunciation-ን በደንብ እንድትመለከቱ ፈልጋለሁ they've been here for an hour እዚህ ለአንድ ሰዓት ያክል ቆይተዋል መች ነው የጀመሩት past ላይ ነው still they are here alright በጣም አሪፍ ስለዚህ በዊም ተክታችሁ እንደዚሁ መጠቀም ትችላላችሁ ማለት ነው እስቲ በሲንጉላር በሺ እና በሂ እንመልከት ቅድም በሰራነው ኤግዛምፕል ራሱን እንመልከት እሷ ሐዋሳ ከ2010 ጀምሮ እየኖረች ነው she has lived in Hawassa since 2010 right she's lived in Hawassa since 2010 ላይ ሞሬድ አድርጋችሁ she has ሲያጥር ምን ይሆናል his or he has ሲያጥር ምን ይሆናል his alright his she has he is አይሆንም እንደ ወይም she is አይሆንም እንደ ልትሉ ትችላላችሁ ሚኒንጉ የሚመጣው ከኮንቴክስት ነው she is a student ካልኩና she's lived in Hawassa since 2000 ካልኩ ልዩነቱ ምንድነው ከሺዝ በኋላ የሚመጣው ሴንተንስ ነው ሚኒንጉን የሚወስነው ማለት ነው ሶ ከዚህ አንፃር ማየት ትችላላችሁ እሺ አሁን ከፕሬዘንት ፐርፌክት የፕሬዘንት ፐርፌክት ታይም ኢንዲኬሽን ወይም ቃላቶች ቃል አለ ፕሬዘንት ፐርፌክት ነው ለማለት ቅድምም ለመጠቀም ሞክረናል በሴንተንስ ውስጥ ለምሳሌ ፎርን መውሰድ እንችላለን ዱሬሽን ለመግለጽ ነው since to explain the starting point alright ሽኑ የጀመረበትን starting point ለመግለጽ ነው since የምንጠቀመው ሌላው ደግሞ just also related with present perfect ጋር የምንጠቀመው ቃል ነው just ድርጊቱ አሁን እንደዚህ ሆነ ለማለት የምንጠቀመው ነው already አለ yet አለ እነዚህ ደግሞ ኤክስፔክቴሽንን እንዲሁ ለመግለጽ የምንጠቀማቸው ከፕሬዘንት ፐርፌክት ጋር እንዲሁ የምንጠቀማቸው ቃላቶች ናቸው I hope በዚህ አጭር ቪዲዮ የሆነ ነገር አግኝታችኋል ብዬ አስባለሁ ስለዚህ ይሄንን YouTube ቻናል በዋናነት ኤዱኬሽናል ቻናል ነው ቪዲዮዎችን እንዲለቅ እናንተ ሰፖርት ያስፈልገኛል ሰብስክራይብ በማድረግ ቪዲዮን እንድትመለከቱ በድጋሚ እጋብዛችኋለሁ ቀጣይ በሌላ ቪዲዮ እስክንገናኝ have a good one